አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ይህ አረብኛ ለጀማሪዎች የዩቲዩብ ቻናል ነው። ላይክ፣ ሰብስክራይብ እና ሼር በማድረግ ተባበሩኝ። እናንተም ቀጣይ በምለቃቸው ቪዲዮዎች ተጠቃሚ ትሆናላችሁ። ዛሬ የማቀርብላችሁ አንድ ታሪክ ነው። ከታሪኩ ብዙ የአረብኛ ቃላትን ታውቁበታላችሁ ብዬ ገምታለሁ። አተዕዚያ ፊ ሶባሒ የውሚን ሐዚን ጀለሰ አሕመድ ፊ ጉርፈቲህ يفكر في صديقه خالد الذي فقد والده منذ يومين. شعر أحمد بالحزن العميق لما أصاب خالدا، وقرر أن يذهب إلى بيته لتعزيته والوقوف إلى جانبه. ارتد أحمد ملابسه المناسبة وتوجه إلى منزل خالد. عندما وصل وجد أهل الحي قد اجتمعوا لتقديم واجب العزاء. تقدم أحمد نحو خالد وضمه بحرارة وقال بكلمات مواسية: عظم الله أجركم وأحسن عزاءكم وغفر لفقيدكم. امتلأت عينا خالد بالدموع وقال: جزاك الله خيرا أحمد، وجودك معنا يخفف عني الحزن. جلس أحمد مع خالد وبدأ يتذاكران الأيام الجميلة مع والده الراحل، وكيف كان رجلا كريما ومحبا للخير. بعد قليل قام أحد كبار العائلة بقراءة بعض آيات القرآن الكريم لإهداء ثوابها إلى الراحل، ثم دعا الجميع له بالرحمة والمغفرة. عندما حان وقت المغادرة ودعا أحمد صديقه خالد وقال له: إذا احتجت إلى شيء فأنا دائما بجانبك. رجع أحمد إلى بيته وهو يفكر في أهمية الوقوف مع أصدقائه في الوقت الصعب، وشعر بالرضا لأنه قام بواجبه الإنساني والديني. እሺ አሁን እያንዳንዱ ቃል በትርጉሙ እስከነ ትርጉሙና ከነ ማብራሪያው እያየን እንሄዳለን ማለት ነው። አታዕዚያ ማለት የሐዘን ወቅት እንደማለት ነው። በእኛ ታዚያ ይባላል በተለምዶ ታዚያ ወይም ደግሞ ማስተዛዘን እንደማለት ነው። ፊ ሶባሒ የውሚን ሐዚን፣ ፊ ሶባሒ ማለት ጠዋት ማለት ነው። የውሚን ሐዚን በአንድ የአዘን ወቅት የአዘን ቀን ጠዋት ላይ ማለት ነው። ጀለሰ ተቀመጠ ማለት ነው፣ ቁጭ አለ። አሕመድ ፊ ጉርፈቲህ፣ አሕመድ በክፍሉ ውስጥ፣ ጉርፋ ማለት ክላስ ክፍል ማለት ነው። በክፍሉ ውስጥ ተቀመጠ። one sad morning አሕመድ sat in his room يفكر في صديقه خالد الذي فقد والده منذ يومين. يفكر ማለት እያሰበ እያስተነተነ ማለት ነው። ፊ ሶዲቅህ ኻሊድ ጓደኛው ኻሊድ በጓደኛው ኻሊድ ዙሪያ እያስተነተነ። አለዚ ፈቀደ ዋሊድህ አባቱን ያጣው ከሁለት ቀን በፊት። ሙንዙ የውመይን ከሁለት ቀን በፊት። thinking about his friend Khalid who lost his father 2 days ago. شعر أحمد بالحزن. አሕመድ በጣም ሐዘን ተሰማው። አልዓሚቅ በጣም ጥልቅ ሐዘን ተሰማው። ሊማ አሷበ ኻሊዳ ኻሊድ ባጋጠመው መከራ ጥልቅ ሐዘን ተሰማው። ወቀረረ አን የዝሀበ ኢላ በይቲህ ወደ ቤቱም ለመሄድ ወሰነ፣ ወደ ኻሊድ ቤት ማለት ነው። ሊተዕዚየትህ ወልውቁፊ ኢላ ጃኒቢህ፣ ሊተዕዚየትህ ለማስተዛዘን፣ ወልውቁፊ ለመቆም፣ ኢላ ጃኒቢህ ጎኑ ከጎኑ ለመቆም ማለት ነው። ኦኬ ሊተዕዚየትህ ማለት ለማስተዛዘን፣ ወልውቁፊ ለመቆም፣ ኢላ ጃኒቢህ ከጎኑ ለመሆን ለማስተዛዘን። to offer his condolences and stand by his side. ارتد أحمد ملابسه المناسبة. ارتد أحمد لبس ملابسه ልብሶቹን ለበሰ። አልሙናሲባ ያኒ ለሐዘን የሚመጥኑ ልብሶች፣ ያው በተለምዶ ለምሳሌ እኛ ሀገር ጥቁር ይለበሳል፣ ሌላ ሀገር ደግሞ የተለየ ሊሆን ይችላል። ለሐዘን አፕሮፕሪየት የሆነ ተገቢ የሆነውን ልብስ ለበሰ ማለት ነው።
ወተወጀሀ ኢላ መንዚሊ ኻሊድ ወደ ኻሊድ ቤት አመራ ማለት ነው። መንዚል ማለት ቤት ማለት ነው። መንዚል ቤትም ይሆናል። ዐንደማ ወሰለ እንደደረሰ ወጀደ አህለል ሐይ ጎረቤቱ የአካባቢው ሰው አገኛቸው። ቀድ ኢጅተመዑ ሊተቅዲሚ ዋጅብል አዛእ የመከራ ጊዜ ግዴታቸውን ለመወጣት ተሰብስበው አገኛቸው። ያ ማለት ማስተዛዘን፣ ልክ በባህላችን ጎረቤቱ ተሰብስቦ ስለሚያስተዛዝን እንደዛ ተሰብስበው አገኛቸው። ቀድ ኢጅተመዑ ማለት ተሰብስበው፣ ሊተቅዲሚ ዋጅብል አዛእ በመከራ ጊዜ ያለባቸውን ግዴታ ለመወጣት ማለት ነው። ተቀደመ አሕመድ ነህወ ኻሊድ ወደ ኻሊድ ሄዶ አሕመድ ወደ ኻሊድ ሄዶ ወደመሁ አቀፈው ቢሐራራ እቅፍ አድርጎ ያ ማለት ይሄ ዋርምሊ ወይም ደግሞ ሞቅ ያለ ሰላምታ ሰጠው፣ አቅፎ ሀዘኑን ገለጸለት ለማለት ነው። ኦኬ አሕመድ ወክድ ቱ ኻሊድ ኤንድ hugged him warmly ወቃለ ቢከሊማትን መዋሲያ እዝነት በተሞላባቸው ቃላት እንዲህ አለው። and said with comforting words عظم الله أجركم አላህ ሽልማታችሁን ያብዛላችሁ። ወአሕሰነ ዓዛአኩም ሀዘናችሁንም አላህ ቀላል ያደርግላችሁ። ወገፈረ ሊፈቂድኩም የሞተባችሁንም አላህ ማህርታ ይለግሰው አለው ማለት ነው። may Allah reward you greatly, console you well and forgive your deceased. امتلأت عين خالد بالدموع امتلأت ተሞላ ማለት ነው። አይና ኻሊድ ሁለቱ አይኖቹ የኻሊድ ሁለቱ አይኖቹ እንደዚህ ቅፍ አድርጎ እንደዚህ ስለው ሁለቱ አይኖቹ በእንባ ተሞሉ። ቢድሙዕ ድሙዕ ማለት እንባ ማለት ነው። በእንባ ተሞሉ። ወቃለ እንደዚህም አለ ጀዛከላሁ ኸይረን አሕመድ ላደረክልኝ ነገር እንደዚህ ላጽናናኸኝ አላህ ሽልማትን አብዝቶ ይስጥህ እንደማለት ነው። and said may Allah reward you well. ውጁድከ መዓና ዩኸፊፉ ዐኒ ልሑዝን ውጁድከ መዓና እኛ ጋር መሆንህ ዩኸፊፉ ያቀልልናል ያቀልልኛል አኒ ከእኔ ያቀልልኛል አልሑዝን ሐዘኔን ያቀልልኛል ማለት ነው። your presence with us eases my sorrow. ጀለሰ አሕመድ መዓ ኻሊድ አሕመድም ከኻሊድ ጋር ተቀመጠ። ወበደአ የተዛከራኒ ጀመሩ የተዛከራኒ ማስታወስ ጀመሩ። አልአያም አልጀሚላ እነዛን ደስ የሚሉ ቀናት ማስታወስ ጀመሩ። መዓ ዋሊዲህ ራሒል ከሞተው አባቱ ጋር ያሳለፏቸውን እነዛ ደስ የሚሉ ቀናትን ማስታወስ ጀመረ። ወከይፈ ካነ ረጁለን እንዴት ያለ ሰው ነበር፣ ከሪመን ለጋስ፣ ወሙሒበን ሊልኸይር በጎ ማድረግን መልካም ነገርን የሚወድ እንዴት ያለ ሰው ነበር እያሉ ማስታወስ መተዋወስ ጀመሩ ማለት ነው። and how a generous and charitable man he was. بعد قليل ከትንሽ ጊዜ በኋላ قام أحد كبار العائلة ከቤተሰቡ አንድ ትልቅ ሰው ተነሳ። after a while one of the elders of the family stand بقراءة بعض آيات القرآن الكريم ከቁርአን አያዎች የተወሰኑትን አነበበ። recited some verses from the Holy Quran لإهداء ثوابها إلى الراحل ثوابу ሽልማቱ ለሞተው ሰውዬ ይሆናል እንዲሆነው የሆነው ዘንድ እንደማለት ነው። to dedicate its reward to the deceased. ثم دعا الجميع ከዛ በኋላ ሁሉም ሰው ዱዓ አደረገ። ጀሚዑ ሁሉም ለሁ ለሱ ማለት ነው። ቢረሕማ ራሕማ እንዲለግሰው ወልመግፊራ እንደዚሁም ደግሞ ምህረትን እንዲለግሰው አላህ ሁሉም ዱዓ አደረገ ማለት ነው። then everyone prayed for mercy and forgiveness for him. عندما حان وقت المغادرة መለያያቸው ሲደርስ መውጫያቸው ሰዓት ሲደርስ and when it was time to leave ودع أحمد صديقه خالد وقال له ኻሊድን ጠራውና አሕመድ ኻሊድን ጓደኛውን ኻሊድን ጠራውና ወቃለ ለሁ ለሱ እንዲህ አለው
إذا احتجت إلى شيء ምንም ነገር ብትፈልግ ፈአና ዳኢመን ቢጃኒቢክ እኔ ሁሌም ከጎንህ ነኝ አለው ማለት ነው። ረጀዐ አሕመድ ኢላ በይቲህ ወሁወ ዩፈኪር አሕመድም ወደ ቤቱ ተመለሰ እያሰበ እያስተነተነ። ምንድን ነው የሚያስበው? ፊ አሐምየቲ ልውቁፊ መዓ አስዲቃኢ ፊ ልወቅት ልሶዕብ ምን ያክል ጠቃሚ እንደሆነ ፊ አሐምየቲ ጥቅሙን ማለት ነው። አልውቁፊ መዓ አስዲቃኢ ከጓደኛ ጋር መቆም ከጓደኛ ጋር መሆን ፊል ወቅት ሶዕብ በመከራ ጊዜ ማለት ነው። the importance of standing with friends in difficult times ወሸዐረ ቢሪዳ እርካታ ተሰማው። ሊአነሁ ምክንያቱ ደግሞ ቃመ ቢዋጅቢሂ ግዴታውን ስለተወጣ አልኢንሳንይ ወዲንይ ሃይማኖታዊና ሰብአዊ ግዴታውን ስለተወጣ እርካታ ደስታ ተሰማው ማለት ነው አሕመድ። and felt satisfied because he had done his human and religious duty so ይሄንን ይመስላል። እስኪ አሁን ደግሞ አረብኛውን ብቻ ላንብብላችሁ ከዛ እናንተ እየደጋገማችሁ ተለማመዱ ማለት ነው። التعزية في صباح يوم حزين جلس أحمد في غرفته يفكر في صديقه خالد الذي فقد والده منذ يومين. شعر أحمد بالحزن العامق لما أصاب خالدا وقرر أن يذهب إلى بيته لتعزيته والوقوف إلى جانبه. ارتد أحمد ملابسه المناسبة وتوجه إلى منزل خالد. عندما وصل وجد أهل الحي قد اجتمعوا لتقديم واجب العزاء. تقدم أحمد نحو خالد وضمه بحرارة وقال بكلمات مواسية عظم الله أجركم وأحسن عزاءكم وغفر لفقيدكم. امتلأت عين خالد بالدموع وقال جزاك الله خيرا أحمد وجودك معنا يخفف عني الحزن. جلس أحمد مع خالد وبدأ يتذاكران الأيام الجميلة مع والده الراحل وكيف كان رجلا كريما ومحبا للخير. بعد قليل قام أحد كبار العائلة بقراءة بعض آيات القرآن الكريم لإهداء ثوابها إلى الراحل ثم دعا الجميع له بالرحمة والمغفرة. عندما حان وقت المغادرة ودعا أحمد صديقه خالد وقال له إذا احتجت إلى شيء فأنا دائما بجانبك. رجع أحمد إلى بيته وهو يفكر في أهمية الوقوف مع أصدقائي في الوقت الصعب وشعر بالرضا لأنه قام بواجبه الإنساني والديني. ቻናሉን ሰብስክራይብ ቪዲዮውን ደግሞ ከወደዳችሁት ላይክ እና ሼር በማድረግ ተባበሩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።